ደሃ ስትሆን ማንም አይወድህም። ማንም ጓደኛ አያረግህም ከናትህና ከፈጣሪ። ብር ሲኖር አዋቂም ሳትሆን እንደ አዋቂ ትታያለህ። ይሰሙሃል፣ ያዳምጣሉ። ሰዎች ሰላምታ ሲሰጡህ እንኳን ላለውና ለሌለው እንኳን ልዩነት አለው። ድህነትን ነው የማልወደው እንጂ ደሃን አይደለም። ደግሞ ደሃን በጣም እወዳለሁ። እኔ ከድሆች ጋር ሰርቻለሁ። አየኸው፣ ብዙ ዕውቀት ግን ደሃ ጋር ግን አለ። ድህነትና ወጣትነት ደግሞ አብሮ አይሄድም። አጀብነ ወሎ የፍቅር ሀገር ከተገኘማ ካችነው ማለት እኔ ይኸውልህ ድህነት ስታነሳ ፊቴን ራሱ ይቀይረዋል። ድህነት ደሃ መሆን አይደለም ማለት ድህነትን ነው ማለት ድህነት ለኔ አዋራጅ ነው። ዝም እንድትል የሚያደርግህ ነው። ማንም እንዳያይህ የሚያደርግህ ነው። ማንም እንዳያደምጥህ የሚያደርግህ ነው። ደሃ ስትሆን ማንም አይወድህም። ማንም ጓደኛ አያረግህም ከናትህና ከፈጣሪ። ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። ስለዚህ ድህነትን በልጅነቴ በረንብ ስላየኋት ሰዎች ሰላምታ ሲሰጡህ እንኳን ላለውና ለሌለው እንኳን ልዩነት አለው። ስለዚህ ድህነትን በተለይ ድህነትና ወጣትነት ደግሞ አብሮ አይሄድም። ማን ያሳዝነሃል ብትለኝ ወጣት ሆኖ ደሃ ሲሆን ባስተሳሰብም ደሃ ሲሆን። ስለዚህ ያ ቁጭት ስለነበረኝ ድህነትን በጣም ነው የምጠላው። እውነት ነው የምነግርህ፣ በጣም ነው የምጠላው። ለምን? ሞራልህን ይጎዳል። እያወክ እንዳላዋቂ እንድትሆን ማንም አይሰማህማ፣ ማንም አያደምጥህም። አሁን እኮ ብር ሲኖር አዋቂም ሳትሆን እንደ አዋቂ ትታያለህ። ይሰሙሃል፣ ያዳምጣሉ። ኖ ብዙ ዕውቀት ግን እኔ ከድሆች ጋር ሰርቻለሁ። አየኸው፣ ብዙ ዕውቀት ግን ደሃ ጋር ግን አለ። ብዙ ማስተዋል አለ፣ ብዙ እምነት አለ፣ ብዙ ታማኝነት አለ። ግን ያ ድህነት ግን ይሸፍነዋል፣ እንዳይወጣ ያደርገዋል፣ እንዳይታይ ያደርገዋል። ስለዚህ ድህነት ዕውቀትንም የሚሸፍን ነው፣ እምነትንም የሚሸፍን ነው፣ ታማኝነትንም የሚሸፍን ነው፣ ውስጥ ያለውንም የሚሸፍን ነው። ስለዚህ ሰዎች ድህነት ውርስ አይደለም። ድህነትን ግን ሰብሮ መውጣት ግን ይቻላል። ስለዚህ ከድህነት ውስጥ ሰዎች በዚህ መንገድ ካዩት ድህነት የሚያዋርድ ነው። አገርህም እኮ ደሃ ስትሆን የዓለም መሳቂያ ነው እኮ የምትሆነው አይደለ? ትዋረዳለች እኮ። እና አሜሪካ ለምንድን ነው የሚከበሩት? ሀብታም ሀገር ስለሆኑ ነው እንጂ በግብረ ገብ ብትመጣ፣ በጨዋነት ብትመጣ፣ በምን ብትመጣ ኢትዮጵያ ላይ ላይደርሱ ይችላሉ። በብዙ ቫልዩ ስታየው ግን እሱ የዓለም መለኪያ አይደለም። አየኸው? ስለዚህ ድህነትን የማየው ዝቅ ሳትል ዝቅ የሚያደርግ ታማኝ ሆነ ታማኝ እንዳልሆንክ ሰዎች እንዲጠራጠሩ የሚያደርግ እውነተኛ ሆነ እንደ ውሸተኛ እንድትታይ የሚያደርግ። ምክንያቱም ማንም ቦታ አይሰጥህም እና ሀብት ውስጥ እየመጣ ስትመጣ ግን እንዴት ሀብቱን እንኳን እንዳመጣው ሳይጠየቅ ግን ብዙ ጆሮች ይሰጣል፣ ብዙ ትደመጣለህ፣
ትክክል ነው እያልኩ አይደለም የምነግርህ። ቢያንስ ግን የሚከተል ሰው ግን ይኖራል፣ አታጣም። ድሃ ከሆንክ የሚከተልህም የለም። ያቺው ምስኪኗ እናትህ ፈጣሪ በጣም የልብህ የምትለው ጓደኛ በጣም እግዚአብሔር ከሰጠ። ስለዚህ እኔ ድህነትን አልወድም። ቁጭትም ነበረኝ። ለእኔ ብቻ አይደለም፣ ብዙ ወጣቶችም ከድህነት እንዲወጡ እየሰራ ያለሁት ለዛ ነው። ሂድ የምኖርበት አካባቢ ጠይቅ። እኔ ብቻ ከድህነት ልውጣ አይደለም ያልኩት፣ ቢያንስ አካባቢዬን ልቀይር ነው እያልኩ ያለሁት። ልስራ ነው ያለሁት። ቤት ብቻዬን ይኑረኝ አይደለም ያልኩት፣ ቢያንስ ቤት የሌላቸውን ሰዎች አደራጅቼ ቤት እንዲኖራቸው አድርጌ እየሰራው እንደሆነ አንተም ያው ጓደኛ እንዳልክ ምስክር ነው። ስለዚህ እኔ እየሰራው ያለሁት ሰዎች ከድህነት ይውጡ። ወጣቶች በተለይ ደግሞ ቆጥበው ተበድረው ዛሬ አዲስ አበባ ከተማ ላይ ከ3000 በላይ በራይድ የተሰማሩ ወጣቶች የምታያቸው ከዚህ ከአዋጭ ተበድረው እኛ እኮ በወር 400-500 ሚሊዮን ብር ነው ለመኪና ብድር የምንሰጠው። አየው ያ ቁጭት ነው ዛሬ የሳቀ ወጣት ደስ የሚለው በራስ ተማምኖ የሚናገር ኮራ ብሎ የሚሄድ እንዲህ ስብር የማይል ድህነት እንዲህ እንድትል ነው የሚያደርግ። ስለዚህ የማልወደው ለዛ ነው። ድህነትን ነው የማልወደው እንጂ ድሃን አይደለም። ደግሞ ድሃን በጣም እወዳለሁ። እኔም ድሃ ስለነበርኩ ድህነትን ግን አልወድም። አጀብ ነው ወሎ የፍቅር ሀገር ከተገኘማ ካንቺ ነው ማለት